እማዬ እንኳን ተወለድሽ ዛሬ ልደት ይሻላል። መልካም ልደት። እኔ ራሱ እኮ የልደቴን ቀን አላውቀውም። ከየት አወቅ? አባዬ ነገረኝ። ውዴ ከዚህ በፊት ነግሬሽ እንደሆነ አላውቅም። ምን እየሆንክ ነው? አይ ኧረ አንቺ ሴትዮ ሰልጠኝ። አንድ ቀን እንኳን አራዳቶኝ ብቻ ተይው። እንኳን ተወለድሽ። ማን ነግሮህ ነው የልደት ቀኔ? ተይው እሱንና ስጦታውን ክፈችው። ምንድን ነው? ስኳር ቤት ውስጥ አለ አይደል? ሌላ ምን ያደርጋል? አለ እንዴ? ቤትህን ራሱ አታውቅ። ስንት ቀን ነው ዘይት አልቋል ብዬ ነገርኩ። ወይኔ በጣም ይቅርታ። የውሻውን ዘይት ይዤ እመጣለሁ። ተወው። ምን የቤትህን ጉዳይ እኔ ነኝ የምነግርህ? እሺ ሙሉ የቤቱን አስቤዛ እገዛለሁ። ሚጣን የሚያስፈልገውን አሳይ። ቆይ አንዴ እማዬ፣ ይኸው እንኳን ተወለድሽ። አንቺው ምንድነው ሽፎን? አረ ምን አይነት ችጋራም ናችሁ? አሁን እኔ እንደው እናትሽ አይደለሁም? ምን ችግር አለው? ጥበብ ገዢልኝ። ወይኔ ጉዴ እማዬ፣ እሺ ከዚህ በኋላ የሚታጠቡትን ልብሶች ለ1 ዓመት ራሴ ብቻዬን አጥባለሁ። ስራሽ እኮ ነው። ጭራሽ 2 ዓመት ይልኝ መሰለሽ? እንደውም 2 ዓመት አድርጌዋለሁ። እሺው ምንድነው እናድርገው? እናት አይደለም እንደ ሰራተኛ እያሰቃየሁ። እማዬ ምንድነው? ያው እኔ እንደነሱ እንዳልሆንኩ ታውቂያለሽ አይደል? ትሽ ሁላችሁም ያው ናችሁ። ይኸው ይሄ ትንሽ የቆየ ያረጀ ልብሴ ነው እና ከፈለግሽ አዋራ ማንሻ፣ ከፈለግሽ ሞልቢያ ጨርቅ አድርጊው። እንኪ። የምርህን ነው? አዎ። ወይኔ ልጄ እንደው ከነዚህ የጋጋሞች አንተ ትሻለኛለህ። እኔማ ቤተሰብ አይደለሁም ባዳ ነኝ ብዬ ተቀብዬ ነበር። ምንድነው ያረካት? ተናገር። እንጃ ግን ልብሱ ከታጠበ ትንሽ ቆይቷል። ወይ ሰራፎሉ እዝራ። አቤት። እንካ እስኪ ላይን አለም ደውልልኝ። እሺ። አይሰራም ስልኳ። ለምን? ኔትወርክ መሰለኝ። ምንድነው? ምኑን ነካክተህ ነው? ኧረ እኔ ምንም አልነካሁም። ታውቆኛለህ እኮ እኔ ስልኬን አትጎርጉር። እንደ ኔትወርክ እኮ ነው ያላቋርጠውም። ከዋናው ከመስመሩ ነው። በቀደምም እንዲህ ብለህ ነው ማሰሪያ 3000 ብር ያስወጣኸኝ። ያኔ እኮ አብሲቱ ውስጥ ከተሹ ነው። በቃ እንኳን ካልደበርከውን ስልኬን አንጣ። ቆይ እሺ ድጋሚ ልሞክርልሽ። እሺ እስቲ ሞክር። ወይ ኔትወርክ አይደለም ካርድ ዘግቶ ነው። ይኸው ታውቆኛል እኮ ያንን ብር የሚበለውን ነገር ድጋሚ አብርታው ነው አይደል? አይ አረ እንደዛ አይነት ነገር የለም። ደግሞ ለአንድ ሰው ደውለሽ 3 ሰዓት አይደል የምታወሪው? በቃ እንኳን ምን ይሁን። ማን ነው? አይናለም ነች። ምን ነው የምታወሩበት ሰዓት አላችሁ እንዴ? እስቲ አንጣው። ሄሎ አይናለም፣ ድምፅሽ አይሰማም። አረ አረ እንደው አንተ ልጅ ውይ ስልኬን አትነካካ። ይኸው ድምፁ ተበላሽቷል። ቆይ ድምፁ ተቀንሶ ነው። አምጪው። ሂዶ ነዛ። ምንድነው ብርሃኑ? ወይኔ አንተ ልጅ አቃጥለህ ደፋየው። ብርሃኑ ተበላሽቷል። ብራይትነሱ ተቀንሶ እኮ ነው። ማየ ምንም አልሆነም። እሺ ስትያዝ ደግሞ እንግሊዘኛ ትቀላቅላለህ። አሁንስ በዛ እንዴ? ምንድነው አልነካካም ልትለኝ ነው? እኔ ቢያንስ ስነካካም መነካካውን ነገር አውቃለሁ። ማለት ምንም አላልኩም። ማለት አዋራኝ። አይ ምንም አይደለም። እኔ መነካካውን አውቃለሁ። አንቺ ግን አታውቂም። ደደብ ነሽ ነው? እኔ እንደዛ አላልኩም። መሀይም ነሽ ነው? ንገረኝ። አላልኩም እንደዛ። አንተ ውሻ እዚህ ቤት ሺትርገት። አንቺ እኔ ቶሎ በይን ምግቡ ሰጂልኝ። አቤት ኑ ግቡ። አንቺ ሺትርገት። አቤት በቀሉ ምን እግር ጣላችሁ? ታማለች ስንባል እኮ ተክለፍልፈን የመጣ ነው። ምን ነው ተቀመጡም አትይንም እንዴ? የኔ ነገር ተቀመጡ። እሺ ታዲያ ለጥያቄውን ነገር እንኳን ተይዞ አይመጣም። ምን አልሽኝ? አይ ምንም። ምንሽን ነው ታዲያ አሁን እያመመሻለሁ? ስኳር ነዋ። ውዬ ስኳር አሮጊት ሽማግሌ ሁሉ አለበት። አረ ስኳር አይደለም ልብ ድካም። ውይ የኔ እናት። አረ ልብ ድካምም አይደለም ደም ብዛት አይደለም። ቆይ እኔ ልገምት። ካንሰር። በፈጣሪ ስም የሴጣን ጆሮ ይደፈን። አረ ራሴን ነው። መጀመሪያ አትናገሪም እንዴ ታዲያ? እማዬ ምግብ ላቅርብ? ይቅርብኝ ባክሽ፣ ምንም አላሰኘኝም። ለእነሱ ነው እንጂ ለእነሱ። አረ እነሱ አይፈልጉም። ቤት በልተው ነው የመጡት። እንዴ እማዬ ምን ሆነሻል? ተበላላችሁ ማዘር? እኛ አይ ተበተውት በቃ በልታችኋል መሰለኝ። እኔ ልሂድ። ተጫወቱ። በባዶ ሆድ መጫወት፣ በባዶ እጅ መንጣት። ምን አልሽኝ? አይ ምንም። አንቺ ምን አልሽኝ? ምንም። እሺ ፈጣሪ ያጽናሽ። እንግዲህ ማለቴ ፈጣሪ ማርሽ። እኛ እንሂድ ይሻለን። አዎ እንሂድ። እሺ ደህና ሁኑ። እሺ ሺትርገት። በቀሉ ምን ነው ችግር አለ? አይ የለም። ነገ ዘለቀች 40 ነው ከረሳሹ ብዬ ነው የተመለስኩት። አይ አልረሳሁትም፣ እመጣለሁ። እሺ እስኪ እሷን ብርጭቆ አምጣት።
ማንን ነው? እኔን አይደለም። እኔንም አይደለም። አንተን ያለችው። እባክህ አንተን ያለችው። አንተ ያማል እንዴ? አሁን አብራችሁ እያወራችሁ አልነበር? ካንተ ጋርም እያወራችሁ ነበር። አሁን ሳሰማት ሁሉ ወሰደው። አረ በእናትህ ብርጭቆ መውሰድ ሊያጣላ ነው። ትንሽ ነገር እኮ ነች። በቃ ወሰዳት። ትንሽ ነገር ከሆነ ለምን አንተ አትወስዱም? አንተ ቶሎ በል እንጂ። ይኸው አንተን የጠራችሁ። ምንድን ነው ስሜን ጠራች? ያው አንተ የምትለው አንተን ብቻ ነው። አረ በእናትህ ቶሎ በል። ለምንድን ነው እኔን ብቻ የምትለኝ? ደግሞ ስትመጣ ቁጭ ብለን ካገኘችን ሁለታችንም አለቀልን። ምንድን ነው እንደዚህ መቆየት? ልትመጣ ነው። ይኸው አለቀልን ከምትል አትወስዶም እንዴ? እንዴ ብርጭቆውን አቀብለኝ ብዬ አንተ ተቀምጠሃል። እሱን ያልሽው መስሎኝ እኮ ነው። ነግሬው ነበር። አንተን ያለችህ ስለው አልሰማም አለኝ። ፉክክር ጀመራችሁ? ይሁና እማዬ። ተው። አያ እየነገርኩህ ሁለታችንም አስበላህን። ይሄ ሁሉ በአንተ ምክንያት ነው። ምን ነው በእኔ ምክንያት? ምን ችግር አለው? መጀመሪያ ብትወስደው ነው። አንተስ ምን? ሄሎ እኔ ልጆችን አልቻልኳቸው። ይኸው ስራ አግዙኝ ተጎልተው ነው የሚውሉት። አሁንማ ፉክክር ጀምረው ሊደባደቡ ምን ቀራቸው? ሄሎ እንዴት ነህ? ደህና ማልበል። የበቀሉ ልጅ ነህ አይደል? አዎ ነኝ። አጠገብህ ካለች አንዴ ትሰጥልኛለህ? ፈልጊያት ነበር። እሺ። እማዬ ሰው ይፈልግሻል። ማን ነው? ሄሎ ማልበል። አዎ ነኝ። ኩራባቸው የኛ። እስክጨርሽ በቃ ሽንት ቤት ደርሼ መጣሁ። ወይኔ እኔ አፈር ልብላ። እንዴት ነህ ታዲያ? ህይወት እንዴት ነው? አገባህ? አረ እማዬ ቆየሽ እኮ እንዴ። ሁለት ልጅ ጎብዘሃላ? እማዬ አዎ እኔም ወልጃለሁ። አዎ ባሌ ይሰራል፣ እኔ ቤት እመቤት ነኝ። ሁለት ከብቶች አሉ፣ እነሱን እረኝነት ነው። አንዷ አስታገዘኛለች፣ ትሻላለች። ወይ ወንድ ልጅ። አረ ምንም ብክነት ነው፣ ሴቷ ትሻላለች። አዎ ያንተ ወንድ ናቸው። ያው አንተም እኮ አይን ዓለም ከተዳረች በኋላ ጠፋ። ሺትር ገጠንስ አግኝተሃት ታውቃለህ? አገባች? ወይኔ እንደዛ እኔ ወንዶች የደረሱበት አልደርስም እንዳላለች። ወይ እማዬ፣ ወይ ባንቺ ስልክ እንዲደውልልሽ ላድርግ? ስልኬን ስጪኝ። እሺ 1979 ጨረስን። 1980 One eternity later. እሺ ቻው፣ ከተመቸኝ እንገናኛለን እንግዲህ። እሺ እንካ። ዛሬ ቀኑ ምንድን ነው? እሁድ መሰለኝ። እቺ የተረገመች መብራት አሁንም ጠፋች። ይቅርታ እኔ ነኝ የጓዶውን መብራት አጠፋለሁ ብዬ እኮ። እንዴ ነችና ጭራሽ ላያችን ላይ መብራት መጥፋት ጀመርክ። በአንድ ትሪ ብንበላ ተናናቅን አይደል? ተሳስቼ እኮ ነው። ባትሳሳት ሙሉ ልደረግምብን ነበር ሐሳብክ። አንቺ ደግሞ ከዚህ በላይ በሙሉ መደረግም አለ። በእውነት አውቄ አይደለም። እንዲህ እያለ እኮ ነው ሁሌ የሚገዛውን አምፖል የሚያቃጥለው። ማኔ ምን ትጠብቃለህ? ግደለው እንጂ። እዝራ። አቤት። ቶሎ በል እስኪ ቶሎ በል። ምንድነው? ምን ሆናል? ስልኬ ባትሪ ሊዘጋ ነው። አስደነገጥከኝ እኮ። ቶሎ በል ቻርጀር አምጣልኝ። ወይኔ ቶሎ በል አንተ፣ ጭራሽ ትነጫነጫለህ። ይኸው የማ ቻርጀር ነው እሱ? የኔ። አይ አልፈልግም፣ ያበላሽብኛል። እሺ በሚጣ ቻርጀር ላድርግልህ? አልፈልግም እኔ እናንተ፣ እኔ ራሴን አምጣልኝ። እሺ። ኧረ እባክህ ቶሎ በል፣ ሊዘጋብኝ ነው። አታውቅማ ስለ ስልክ አያያዝ ምን ታውቃለህ? እኔ እኮ በመንጠቀቄ ነው ይሄን ስልክ 8 ዓመት ያዝኩት። ኧረ አባዬ የለም። ኧረ አንተ ጀዝባ በደንብ ፈልገው ስልክ የዘጋ። ይኸው ባዶ እጅህና ደፋ አለው አንተ ገልቱ። ኧረ አባዬ ቦታውን ንገረኝ። ወይ ምንም የለም። ወይኔ አንተ ልጅ ትራሶቹ ስር የለም። ኮመዲኖ ውስጥ የለም። አልጋ ስር የለም። እሺ ብርድ ልብስ ውስጥ የለም። አገኘሁት። ይኸው ጎሽ፣ ቶሎ በል ሰካልኝ። እሺ ደግሞ ለምንድን ነው ከካልሲ ጋር ደባልቅ ያስቀመጥከው? እናንተ እንዳታበላሹብኝ ብዬ እኮ ደብቄው ነው። በዛው ረሳሁት። እንዴ ባትሪ ሊዘጋ ነው አላልከኝም? አዎ 50% እኮ ነው እኮ። አዎ ሊዘጋ ነው። ቶሎ በል እንጂ ምን ሆነሃል?